ሰላም ይህ የፕላስ ቱቶሪያል ዩቲዩብ ቻናል ነው። በዚህ ቻናላችን ለኤሌመንታሪ ለሃይስኩል ተማሪዎች ፈተና በሚያዘጋጅ መልኩ ሳብጀክት ሪሌትድ የሆኑ ቱቶሮችን እናቀርብበታለን። በተጨማሪም ስኮላርሺፕ ፈላጊ የሆናችሁ የዩኒቨርሲቲ ተማሪዎች እንዲሁም ተመራቂዎች በማስተርስ ዲግሪ፣ በባችለር ዲግሪ እንዲሁም በፒኤችዲ ዲግሪ ሌቭል ያሉ የስኮላርሺፕ መረጃዎችን በኢሮፕ ኤንድ በኢሲያ ላይ ያሉ ኢንፎርሜሽን ስኮላርሺፕ ኢንፎርሜሽኖችና ቲፖችን ወደ እናንተ እናቀርብበታለን ማለት ነው። ቻናላችን አዲስ እንደመሆኑ ሰብስክራይብ ሼር በማድረግ እንዲያበረታቱን እንጠይቃለን። ለዛሬ ቤዚክ ኮንሴፕት ኦን ወርክ ኢነርጂ ኤንድ ፓወር ለ9 ለ10 የሚሆኑ ቤዚክ ኮንሴፕቶችን ለእናንተ እናቀርባለን ማለት ነው። ሌትስ ጎ። እሺ በዛሬ ቪዲዮአችን እንግዲህ የምናየው ስለ ቤዚክ ኮንሴፕት ኦን ወርክ ፓወር ኤንድ ኤነርጂ ይሆናል ማለት ነው። ስለዚህ መጀመሪያ ስለ ወርክ ከማውራታችን በፊት ሰም ኮንሴፕትስ ኦን ፎርስ ማየት አለብን። ምክንያቱም ወርክ ማለት ምንድነው የሚለውን ከማየታችን በፊት ስለ ፎርስ የግድ ማየት ስላለብን ማለት ነው። ፎርስ ኢዝ ኤ ፑሽ ኦር ፑል exerted on a body that changes the state of motion of a body ነው ማለት ፎርስ ማለት ፑሽ ኦር ፑል ኤክሰርሳይዝ ነው ማለት ነው። ማለትም አንድ ነገር መግፋት ወይም ደግሞ የመሳብ ኤክሰርሳይዝ ነው። ይሄ የመሳብና የመግፋት ኤክሰርሳይዝ ሁለት ሪዛልት ፕሮዲዩስ ያደርጋል። አንደኛው የቆመ ኦብጀክት ሊንቀሳቀስ፣ ሌላኛው ደግሞ የተንቀሳቀሰ ያለው ኦብጀክት አክሰለሬት ሊያደርግ ይችላል ማለት ነው። ስለዚህ ፎርስ ኢዝ ፑሽ ኦር ፑል ኤክሰርሳይዝ ነው ማለት ነው። ወይም ደግሞ አን አክሽን that exerted on body ማለት ነው። ካን ፎርስ ኦልዌይስ ኮዝ ሞሽን ስላይዱ ጋር እንደምታዩት ማንኛውም ፎርስ ኤግዘርት በተደረገ ቁጥር ሞሽን ፕሮዲዩስ ያደርጋል ነው ወይ? ኖ አያደርግም። ምክንያቱም ምንድነው ኒውተን ሰርድ ሎው ሞሽን ላይ እንደምታዩት አክሽን ኤንድ ሪአክሽን ፎርስ ትዝ ይላችሁ እንደሆነ for every action there is reaction ያ ስለዚህ even if applied force applied ብናደርግ አንድ ኦብጀክት ላይ applied ያደረግነው ፎርስ ኦብጀክት ላይ ማለት ነው ከሪአክሽን ፎርሱ ኤክሲድ እስካላደረገ ወይም እስካልበለጠ ድረስ ያ ኦብጀክት ሙቭ ሊያደርግ ይችላል። ለምሳሌ አንድ ሰው ግድግዳን ፑሽ ቢያደርገው ግድግዳው አይንቀሳቀስም even if applied force ቢያደርግም። why ለምን ብትሉ ግድግዳው ጀነሬት የሚያደርገው ሪአክሽን ፎርስ applied ከተደረገበት ፎርስ ምን ሆኗል ማለት ኢኳል ሆኗል ወይም ደግሞ ግሬተር ሆኗል ማለት ነው። ግሬተር ሆኗል። ስለዚህ አንድ አፕላይድ የተደረገ ፎርስ አንዱን ኦብጀክት ከቆመበት ሙቭ ለማድረግ ወይም ደግሞ ከሚንቀሳቀስበት ቬሎሲቲ አክሰለሬት ለማድረግ የግድ አፕላይድ የተደረገው ፎርስ ከሪአክሽን ፎርሱ ኤክሲድ ወይም ደግሞ መብለጥ አለበት ማለት ነው። መብለጥ አለበት። ስለዚህ ካን ፎርስ ኦልዌይስ ኮዝ ሞሽን የሚለው ነው ይሆናል ማለት ነው። ፎርስ ኢዝ ኤ ቬክተር ኳንቲቲ ያ ቢኮዝ ፎርስ ሃዝ ማግኒቱድ ኤንድ ዳይሬክሽን። ስለ ፎርስ እናወራ ስለ ማግኒቱድ ብቻ ሳይሆን ስለ ዳይሬክሽን እናወራለን ማለት ዳይሬክሽን እናወራለን። ኤግዛምፕል ኦፍ ፎርስ ብዙ አይነት ፎርሶች አሉ እንደምታውቁት። ፍሪክሽናል ፎርስ ዴይሊ ኤክሰርሳይዝ የምናደርገው፣ ኖርማል ፎርስ ማለት የፐርፔንዲኩላር ፎርስ ማለት ነው። ፎርስ ኦፍ ግራቪቴሽናል ፎርስ ኖን። እነዚህ ኮመን የሆኑ የታይፕስ ኦፍ ፎርሶች ናቸው ማለት ነው። ሁለት አይነት ፎርሶች አሉን፣ ኮንታክት ኤንድ ነን ኮንታክት ፎርስ የሚባሉ። ኮንታክት ፎርስ ማለት ዳት ኢንቮልቭ ዘ ፊዚካል ኮንታክት ቢትዊን ቱ ቦዲስ ማለት ነው። አፕላይድ በሚያደርገው ኦብጀክት ፎርሱን አፕላይድ በሚያደርገው ኦብጀክት እና ፎርስ አፕላይድ የሚደረግበት ኦብጀክት መካከል ቀጥታ የፊዚካል ኮኔክሽን ካለ እሱን ኮንታክት ፎርስ እንለዋለን። በተቃራኒው አፕላይድ ፎርስ የሚያደርገው ኦብጀክት እና ፎርስ አፕላይድ የሚደረግበት ኦብጀክት መካከል ምንም አይነት ቦዲ ኮንታክት ከሌለ ደግሞ ነን ኮንታክት ፎርስ እንለዋለን። ለምሳሌ አሁን ኮንታክት ፎርስ አፕላይድ ፎርስ ራሱ አፕላይድ ፎርስ፣ ኖርማል ፎርስ፣ ፍሪክሽናል ፎርስ፣ እነዚህ ስፕሪንግ ፎርስ ናቸው፣ ኮንታክት ፎርስ ናቸው ማለት ኮንታክት ፎርሶች ናቸው። እዚህ ጋር ምስሉ ጋር እንደምታዩት አፕላይድ ፎርስ there the contact ኖርማል ፎርስ፣ ፍሪክሽናል ፎርስ። የፍሪክሽናል ፎርስ ኦልዌይስ ኤክስፔሪንስ የምናደርገው ታይፕስ ኦፍ ፎርስ ነው። ነን ኮንታክት ፎርስ ብዙ አይነት አሉ። ለምሳሌ ማግኔቲክ ፎርስ፣ ግራቪቴሽናል ፎርስ፣ እነዚህ ምንድነው ነን ኮንታክት ፎርስ because the force that does not involve the direct contact between two bodies ማለት ነው። two bodies። ስለዚህ
magnetic force, gravitational force, electrostatic force. Electrostatic force ማለት the force of attraction or the force of repulsion between two charges ማለት ነው። two charges ነው። እነዚህ ምን ይባላሉ? ነን ኮንታክት ፎርስ ይባላሉ ማለት ነው። ነን ኮንታክት ፎርስ ያው ፒክቸሩ ጋር ላይ እንደምታዩት ማለት ነው። ስለዚህ ፎርስ ማለት ይሄ ነው ማለት ነው። ፎርስ ማለት ይሄ ነው ማለት ነው። ያው ፎርስ ሲባል ቀጥታ ከምን ጋር ይገናኛል? ከወርክ ጋር ይገናኛል። ወርክ ከማየታችን በፊት ስለ ፎርስ ማየት አለብን ብያችሁ ነበር። ፎርስን ካየን በኋላ ግድ ወርክ ከማየታችን በፊት ማየት ያለብን ነገር ደግሞ የሚኖር ስለ ኒውተን ስለው ይሆናል ማለት ነው። ስለ ኒውተን ስለው ያው ኒውተን ስለው ኢትስ ኮመን 3 ሎዎች አሉት። ኒውተን ፈርስት ሎው፣ ኒውተን ሰከንድ ሎው እንደ ኒውተን ሰርድ ሎው ኦፍ ሞሽን የሚባሉ ማለት ነው። ስለዚህ ስለ ፎርስ ያለን ነገር ዴቨሎፕ ካደረግን በኋላ ኒውተን ስለ ፎርስ ምን አለ? ፎርስ ኤንድ ማስ፣ ወርክ፣ አክሰለሬሽን እነዚህ በኒውተን ሎው ኦፍ ሞሽን ላይ ከቨር የተደረጉ ቤዚክ ኮንሴፕቶች ናቸው። ስለዚህ ወርክ ምንድነው የሚለውን ነገር ከማየታችን በፊት ኒውተን ስሎውስ የኒውተን ህጎችን ማወቅ ግድ ይለናል ማለት ነው። ግድ ይለናል። ስለዚህ ኒውተን ፈርስት ሎው ምንድነው የሚለው? ኒውተን ፈርስት ሎው ስቴት የሚያደርገው an object at rest remain at rest as long as no net force acts on it ማለትም ኤክስተርናል ፎርስ አንድ ኦብጀክት ላይ አፕላይ እስካልተደረገ ድረስ የያዘበትን ምንድነው ረስት ላይም ከሆነ ረስት ላይ ወይም ደግሞ አንድ ኦብጀክት ሙቭ አት ኮንስታንት ቬሎሲቲ ከሆነ ደግሞ አት ኮንስታንት ቬሎሲቲ እንደያዘ ይቀጥላል even if applied force exert እስካልተደረገበት ድረስ ኮንሴፕቱ እሱ ነው። ስለዚህ an object moves with a constant velocity continues with constant velocity or an object at rest it continues with at rest unless external forces applied with on object object ላይ applied force exert ወይም ደግሞ external force applied እስካልተደረገበት ድረስ ኮንስታንት ቬሎሲቲ ላይ ከሆነ ቬሎሲቲ ላይ ኮንስታንት ሆኖ ይቀጥላል። አትረስት ላይም ካለ ሪሜን አትረስት ሆኖ ይቀጥላል። አንዳንዶች የሚሉት ኒውተን ፈርስት ሎው ሎው ኦፍ ኢነርሺያ ተብሎ ይጠራል። ምክንያቱም ኢነርሺያ ማለት ዲፊኒሽን ይኸው ስለሆነ ማለት ነው። ኢነርሺያ ፕሮፐርቲ ኦፍ አን ኦብጀክት ወይም ደግሞ ቴንደንሲ ኦፍ አን ኦብጀክት ቱ ሬዚስት ቼንጅስ ማለት ነው። ቱ ሬዚስት ቼንጅስ። ስለዚህ ኒውተን ፈርስት ሎው በሌላ አባባል ሎው ኦፍ ኢነርሺያ ተብሎ ይታወቃል ማለት ነው። ሎው ኦፍ ኢነርሺያ ተብሎ ይታወቃል። ሌላኛው ኒውተን ሰከንድ ሎው ኦፍ ሞሽን የምንለው ስቴት የሚያደርገው ምንድነው? አክሰለሬሽን ኦፍ ቦዲ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ኔት ፎርስ አክቲንግ ኦን ኢት ኤንድ ኢንቨርስሊ ፕሮፖርሽናል ቱ ዘ ማስ ኦፍ ዘ ቦዲ ማለት ነው። አፕላይ የተደረገው ኔት ፎርስ ዳይሬክትሊ ሪሌትድ ነው ከማን ጋር? ከአክሰለሬሽኑ ጋር። ኢንቨርስሊ ፕሮፖርሽናል ቱ ማስ ኦፍ ዘ ቦዲ ነው ትርጉሙ። ምንድን ብለናል? ኒውተን ፈርስት ሎው ሞሽን ላይ ኔት ፎርስ ወይም አፕላይድ ኔት አፕላይድ ፎርስ አፕላይድ ከተደረገ አንድ ኦብጀክት ላይ ያ ኦብጀክት አትረስት ላይ ካለ ሙቭ ያደርጋል ወይም ደግሞ አት ኮንስታንት ቬሎሲቲ እየሄደ ከሆነ ደግሞ ምን ያደርጋል? አክሰለሬት ያደርጋል ወይም ደግሞ ኢንክሪዝ ኢትስ ቬሎሲቲ ማለት ነው። ስለዚህ ያቺ የተፈጠረችው አክሰለሬሽን አፕላይድ ከተደረገው ፎርስ ጋር ምንድነው? ዳይሬክትሊ ሪሌትድ ናት ነው። ከማስ ኦፍ ቦዲ ጋር ደግሞ ኢንቨርስሊ ፕሮፖርሽናል ነው። ይሄን ስቴት ያደረገው በሰከንድ ሎው ላይ ነው ኒውተን ማለት ነው። ሶ ኒውተን ሰከንድ ሎው ጀነራሊ ፎርስ ኢኳል ቱ ማስ ታይም አክሰለሬሽን ተብሎ ይገለጻል ማለት ነው። ማስ ታይምስ አክሰለሬሽን ተብሎ ይገለጻል። ኒውተን ሰርድ ሎው ኦፍ ሞሽን ስቴት የሚያደርገው ስለ አክሽን ኤንድ ሪአክሽን ፎርስ ነው። ፎር ኤቭሪ አክሽን ዜር ኢዝ ሪአክሽን ፎርስ ነው ማለት አንድ ኦብጀክት ላይ አፕላይድ ብታደርጉ ፎርስ ያ ኦብጀክት መልሶ ኢኳል ኤንድ ኦፖዚት የሆነ ፎርስ አፕላይድ ያደርጋል ነው ኮንሴፕቱ የኒውተን ሰርድ ሎው ኦፍ ሞሽን ማለት ነው። ስለዚህ የኒውተን ሎው ፈርስት ሎው፣ ሰከንድ ሎው እና ሰርድ ሎው በዚህ መልኩ ነው ስቴት ያደረጋቸው ማለት ነው። በዚህ መልኩ ነው ስቴት ያደረጋቸው ማለት ነው። ይሄን ይመስላል። ስለ ፎርስ ኦፍ ፍሪክሽን እዚህ ጋር ነኝ። ስለ ፎርስ ኦፍ ፍሪክሽን ስለ ፎርስ ካየን አይቀር ስለ ፎርስ ኦፍ ፍሪክሽን which is common ወርክ ዶን ላይ ወርክ አውት ላይ ወርክ ደን ሶልቭ ስናደርግ ፎርስ ኦፍ ፍሪክሽን በብዛት ጥያቄዎች ላይ ስላለ ምናልባት ይረዳቸዋል ብዬ ነው ያመጣሁት። ፎርስ ኦፍ ፍሪክሽን እንደምታውቁት ዴይሊ ኤክስፒሪየንስ የምናደርገው ነገር ነው ፍሪክሽን ማለት ነው። ስለዚህ ማንኛውም የሚንቀሳቀስ ኦብጀክት ኦን ራፍ ሰርፌስ ማለት ነው። when an object is in motion on a given rough surface there is resistance to the motion of an object from the surface ነው። ስለዚህ ማንኛውም ኦብጀክት ሰውም ሊሆን ይችላል
ማንኛውም ኦብጀክት ራፍ ሰርፌስ ላይ ሙቭ በሚያደርግበት ጊዜ ሬዚስት የሚያደርገው ከእንቅስቃሴው ተቃራኒ የሆነ ፎርስ አለ። እሱ ፎርስ ምን ይባላል? ፍሪክሽናል ፎርስ ይባላል። ፍሪክሽናል ፎርስ ይባላል ነው። ፍሪክሽናል ፎርስ በሁለት ይከፈላል። ስታቲክ ፍሪክሽናል ፎርስ እና ካይኔቲክ ፍሪክሽናል ፎርስ ተብሎ ይመደባሉ። ስታቲክ ፍሪክሽናል ፎርስ የሚባለው ምንድነው? the kind of friction that exists between two surfaces in contact when a body tends to slide over other without moving ማለት without moving ነው ማለት ሁለት ስቴሽነሪ የሆኑ ኦብጀክቶች ወይም ደግሞ አንዱ ተንቀሳቃሽ ሌላኛው ደግሞ ስቴሽነሪ የሆኑ ኦብጀክቶች አንደኛው ከሌላው ላይ ስላይድ ኦቨር ሲያደርግ without moving ማለት ነው የሚፈጠረው ፍሪክሽን በሁለቱ ሰርፌስ ማለት ነው ምን ይባላል? ስታቲክ ፍሪክሽን ይባላል ማለት ስታቲክ ወይም ደግሞ ባጭሩ ስታቲክ ፍሪክሽን ማለት the friction that creates between two body surfaces without moving ማለት ነው without moving። ካይኔቲክ ፍሪክሽን የምንለው አንደኛው ኦብጀክት ሌላኛው ኦብጀክት ላይ ሙቭ ሲያደርግ ለምሳሌ እኛ ራፍ ሰርፌስ ላይ ስንራመድ የሚፈጠረው ምንድን ነው? አንድ የሚሮጥ ሰው ራፍ ሰርፌስ ላይ ወይም ደግሞ ኮረኮንች ላይ ቢሮጥ በጫማውና በኮረኮንች መካከል የሚፈጠረው ፍሪክሽን ይባላል ካይኔቲክ ፍሪክሽን ይባላል። ካይኔቲክ ፍሪክሽን ማለት ባጭሩ the friction that creates between two surfaces the one body moves on the layer of another surface ማለት ነው። አንደኛው ኦብጀክት ሌላኛው ኦብጀክት ላይ ሙቭ በሚያደርግበት ሰዓት የሚፈጠር የፍሪክሽን አይነት ነው ካይኔቲክ። ወርዱ ራሱ ስታቲክ ማለት ወርዱ ማለት ነው ስታቲክ ማለት ረስት ማለት ነው። ካይኔቲክ ማለት ሙቭ መንቀሳቀስ ማለት ነው ማለት ነው። ያው ስታቲክ ፍሪክሽን ካይኔቲክ ፍሪክሽን ራሳቸው የሆነ ፎርሙላ አላቸው ምናየው ይሆናል ማለት ነው። እቺን ግራፍ ይልኝ ፍሪክሽን ሬዚስታንስ ቨርሰስ አፕላይድ ፎርስ ነው ማለት ኢማጂን አሩ ለምሳሌ አሁን እዚህ ራፍ ሰርፌስ ታያችኋለች። እቺ ራፍ ሰርፌስ ምን ተሸክማለች? 100 ኒውተን ቦክስ ተሸክማለች። ለጊዜው እየተንቀሳቀሰ አይደለም ብለን እንስብ። አፕላይድ ፎርስ ኤግዘርት እያደረግን ነው፣ ነገር ግን ኦብጀክቱ እየተንቀሳቀሰ አይደለም። ያ እንደምለናል አፕላይ የተደረገ ፎርስ ሁሉ ሞሽን ክሬት አያደርግም ብለን ቅድም ተነጋግረናል። ስለዚህ እቺ ፎርስ አፕላይ የተደረገች ነው 100 ኒውተን ኦብጀክት ላይ፣ ግን ኦብጀክቱ እየተንቀሳቀሰ አይደለም። በዚህ መሃል የሚፈጠረው የፍሪክሽን አይነት ምን ይባላል? ስታቲክ ፍሪክሽን ይባላል። ስታቲክ ፍሪክሽን ይባላል ማለት። ስለዚህ አፕላይድ ፎርሱን በጨመርነው ቁጥር እቺ ስታቲክ ፍሪክሽን እየጨመረች ግራፉ ጋር እንደምታዩት the applied forces increase the static friction also ምንድነው እየጨመረ ነው የሚሄደው ማለት ነው። ማክሲመም ፖይንት ላይ ሲደርስ ወደ ምን ይቀየራል? ወደ ካይኔቲክ ፍሪክሽን ይቀየራል። ወደ ካይኔቲክ ፍሪክሽን የሚቀየረው ኦብጀክቱ ምን ማድረግ ሲጀምር ነው? ሙቭ ማድረግ ሲጀምር ማለት ነው። ኦብጀክቱ ሙቭ ማድረግ ሲጀምር ያቺ ስታቲክ ፍሪክሽን ወደ ምን ትቀየራለች? ወደ ካይኔቲክ ፍሪክሽን ትቀየራለች ማለት ነው። ወደ ካይኔቲክ ፍሪክሽን ትቀየራለች ማለት ነው። እንደምታዩት ግራፉ ጋር እንደምታዩት ማለት ነው። ስለዚህ ፍሪክሽናል ፎርስ ፍሪክሽናል ፎርስ ቨርሰስ አፕላይድ ፎርስ ግራፍ እስከ ማክሲመም ፖይንት ኦፍ ፍሪክሽን ስታቲክ ፍሪክሽናል ፎርስ ድረስ ሪሌሽናቸው ምንድነው? ዳይሬክትሊ ሪሌትድ ናቸው። ፍሪክሽናል ፎርስ እና አፕላይድ ፎርስ ማለት ነው። እስከ የት ድረስ? እስከ ስታቲክ ፍሪክሽናል ፎርስ ማክሲመም ፖይንት እስከሚደርስበት ድረስ ማለት ነው። ስታቲክ ፍሪክሽናል ፎርስ ወደ ካይኔቲክ ፍሪክሽናል ፎርስ ከተቀየረ በኋላ የፍሪክሽናል ፎርስ እና የአፕላይድ ፎርስ ሪሌሽናቸው ቶታሊ ይቀየራል ማለት ነው። ዳይሬክትሊ ሪሌትድ የሆነው ወደ ኢንዳይሬክትሊ ሪሌትድ ይሆናል ማለት ነው። ዳይሬክትሊ ሪሌትድ ይሆናል ማለት ነው። ይሄ ነው ሪሌሽናቸው። ፎርሙላቸውን ስናይ በሁለት ሴናሪዮ እናያለን። ስታቲክ ኤንድ ካይኔቲክ ፍሪክሽናል ፎርስ ማለት አንድ ኦብጀክት በሆሪዞንታል በሆነ ፕሌን ላይ ቢጓዝ እና ኢንክላይንድ በሆነ ፕሌን ላይ ቢጓዝ ብለን እነዚህን ያመጣሁላችሁ ሁለት ሴናሪዮች ብዙ ጊዜ ጥያቄዎች በዚህ መልኩ ስለሚመጡ ነው። እንደምታዩት አሁን ይሄ ኦብጀክት ኢንክላይንድ በሆነ ራፍ ሰርፌስ ሆሪዞንታል በሆነ ራፍ ሰርፌስ ላይ ነው ሙቭ እያደረገ ያለው። ስለዚህ ፍሪክሽናል ፎርስ ከመፈለጋችሁ በፊት መጀመሪያ ድሮይንጉን ሳሉት ማለት ያሉ አጠቃላይ ፎርሶቹ ማለት ነው። ግራቪቴሽናል ፎርስ ምን ጊዜ ኤክስፔሪንስ ይደረጋል። ዳውንዋርድ ከግራቪቴሽናል ፎርስ በተቃራኒ ፐርፔንዲኩላር የሆነ ኖርማል ፎርስ ይኖረናል። አፕላይድ ፎርስ ይኖረናል። ስለዚህ ፍሪክሽናል ፎርሳችን ምን ይሆናል? ፍሪክሽናል ፎርሳችን ምን ይሆናል?
ታያችኋል እዚህ ጋር ቅድም የዘለናት ስታቲክ ፍሪክሽናል ፎርስ ማለት ኮኤፊሽንት ኦፍ ስታቲክ ሲባዛ በኖርማል ፎርስ ነው። ካይኔቲክ ፍሪክሽናል ፎርስ ማለት ኮኤፊሽንት ኦፍ ካይኔቲክ ሲባዛ በኖርማል ፎርስ ነው። እቺን ፎርሙላ ያዟት። ስለዚህ ለዚህ ሴናሪዮ ፍሪክሽናል ፎርስ ኦን ሆሪዞንታል ፕሌን ፎርሙላችን ምን ይሆናል? ኤክሰርሳይዝ እየተደረገ ያለው ፍሪክሽናል ስታቲክ ፍሪክሽናል ፎርስ ከሆነ ወይም ደግሞ ኦብጀክቱ ሙቭ እያደረገ ከሆነ የምንጠቀመው ምን ይሆናል? እቺኛዋን ይሆናል ማለት ነው። ሙቭ እያደረገ ከሆነ እቺን ፎርሙላ እንጠቀማለን። ሙቭ የሚያደርግ ከሆነ ኦብጀክቱ ደግሞ ስታቲክ ፍሪክሽናል ፎርስ እንጠቀማለን ማለት ነው። ኦን ኢንክላይንድ ፕሌን ፍሪክሽናል ፎርስ ደግሞ የተለየ ነው ማለት እንደምታዩት ኖርማል ፎርስ አለ። ለምሳሌ የሆነ ኦብጀክት ዳውንዋርድ ሙቭ ቢያደርግ ወደ ታች ማለት ነው። እንደምታዩት እቺ ከኖርማል ፎርሱ ኦፖዚት ኤንድ ተቃራኒ በሆነ መልኩ ያለች ግራቪቴሽናል ፎርስ አለች እቺ ማለት ነው። ኤምጂ ኮስ ቴታ ኢንክላይንድ ፕሌን ላይ ያው ምን ተደርገው ነው? ይሄ ግራቪቴሽናል ፎርስ ሪዞልቭ ተደርገው ነው። እሺ ወይም ደግሞ ግሬድ 9 ፊዚክስ ሪዞሉሽን ኦፍ ቬክተርስ ምክንያቱም ፎርስ ቬክተር ነው። ስለዚህ ቬክተሮች ምን ይሆናሉ? ዳይሬክሽን ያላቸው ሪዞልቭ ይደረጋሉ በኤክስ ኤንድ ዋይ ዜድ ኮምፖነንት ማለት ነው። ስለዚህ ግራቪቴሽናል ፎርሳችን ኦብጀክቱ ኢንክላይንድ ፕሌን ላይ ሲሆን ዳይሬክሽኑ በዚህ ነው። ስለዚህ ሪዞልቭ ሲደረግ ኤምጂ ኮስ ቴታ እና ኤምጂ ሳይን ቴታ ይሰጣል። በፓይታጎረስ ቴዎረም ተጠቅማችሁ ነው የምትሰሩት ይሄን። ስለዚህ ለኖርማል ፎርሱ ተቃራኒ የሆነችው ኤምጂ ኮስ ቴታ ናት። ኤምጂ ኮስ ስለዚህ ኢኳል ኤንድ ኦፖዚት ዳይሬክሽን ናቸው። ስለዚህ ኖርማል ፎርስ ማለት ኤምጂ ኮስ ቴታ ነው ማለት ነው። ኤምጂ ኮስ ቴታ ነው። ስለዚህ ኢንክላይንድ ፕሌን ላይ ያለ ፍሪክሽናል ፎርስ ሶልቭ ስታደርጉ ቦዲው ሙቭ እያደረገ ከሆነ ምንድነው ፎርሙላችን ምን ይሆናል? ኮኤፊሽንት ኦፍ ካይኔቲክስ ባዛ ኖርማል ፎርስ። ኖርማል ፎርስ ማለት ኤምጂ ኮስ ቴታ። ኤምጂ ሳይን ቴታ ማለት ዳውንዋርድ ፎርስ ናት። እሺ ዳውንዋርድ ፎርስ ናት ማለት ነው። ስለዚህ አንድ ኦብጀክት ኢንክላይንድ ፕሌን ላይ ግራቪቴሽናል ፎርሱ በሁለት መልኩ ነው ስፕሊት የሚሆነው ወይም ሪዞልቭ የሚደረገው። ዳውንዋርድ ፎርስ ምክንያት የሆነች ኤምጂ ሳይን ቴታ ትኖርናለች። እንደገና ኖርማል ፎርስ ጋር እኩል የሆነች ኤምጂ ኮስ ቴታ በፓይታጎረስ ቴዎረም ተጠቅማችሁ መስራት ትችላላችሁ። ስለዚህ ፍሪክሽናል ፎርስ ኦን ኢንክላይንድ ፕሌን ኢኳል ቱ ኮኤፊሽንት ኦፍ ካይኔቲክ ታይምስ ኤምጂ ኮስ ቴታ ይሆናል። ኤምጂ ኮስ ቴታ ይሆናል ማለት ነው። ይሄን ይመስላል ማለት ነው። አሁን እስከዚህ ድረስ ለፎርስ ታይፕ ኦፍ ፎርስ፣ ስለ ኮንታክት፣ ስለ ነን ኮንታክት ፎርስ፣ ከኮንታክት ፎርሶች ደግሞ ስለ ፍሪክሽናል ፎርስ ቤዚክ የሚባል ነገር አይተናል ማለት ነው። ቤዚክ የሚባል ነገር ነው። ዲቴል አልገባንም። ቤዚክ የሚባል ነገር ፍሪክሽናል ፎርስ ምንድነው፣ ስታቲክ ፍሪክሽናል ፎርስ ምንድነው፣ ካይኔቲክ ፍሪክሽናል ፎርስ ምንድነው የሚለውን አይተናል ማለት ነው። ስለዚህ አሁን ስለ ወርክ ስራ ምንድነው? in physics in physics work means use of force to move an object. use force to move an object. ስለዚህ በፊዚክስ ፎርስን በመጠቀም ኦብጀክትን ማንቀሳቀስ ማለት ነው። ስለዚህ የሆነ ሰው የሆነ ግድግዳ ለ30 ደቂቃ ለአንድ ሰዓት ያክል ቢገፋና ያ ግድግዳ እስካልተንቀሳቀሰ ድረስ ስራ እየሰራ አይደለም በፊዚክስ ኮንሴፕት። he use force but an object is not moving ማለት ፎርስ የተጠቀመ ነው ግን ኦብጀክቱ ሙቭ እስካላደረገ ድረስ በፊዚክስ ስራ ተሰራ አይባልም። ስለዚህ not all force that used to move object does work። ስለዚህ አፕላይ ያደረግነው ፎርስ ሁሉ ምን ያደርግም? ስራ አይሰራም ማለት ነው። ስለዚህ ይሄ ነው ወርክ ስካላር ኳንቲቲ ነው። ስካላር ኳንቲቲ ነው ማለት that only described in magnitude no need of ዳይሬክሽን ማለት ነው። ያው ሳይንቱ ምንድነው? ኒውተን ፐር ሜትር ኒውተን ሜትር ኦር ጁል ነው። ወርክ ኢኳል ቱ ፎርስ ታይምስ ዲስፕሌስመንት ኢዝ ፎርሙላ ፎር ወርክ ነው። እዚህ ጋር እንደምታዩት ፎርስ ፓራላል አፕላይ የተደረገው ፎርስ የግድ ከዳይሬክሽን ኦፍ ሙቪንግ ኦብጀክት ወይም ከሚንቀሳቀሰው ኦብጀክት ዳይሬክሽን ጋር አፕላይ የተደረገው ፎርስ የግድ ፓራላል መሆን አለበት ነው። እንግዲህ ስለ ፎርስ ስናወራ
አፕላይ የተደረገው ፎርስ ሁሉ ወርክ ፕሮዲውስ ያደርግም ብለናል። ይሄ የሚሆነው በሁለት ምክንያት ነው። ማለት ለምሳሌ እዚህ አንድ ጥያቄ አለች ራይት ዘ ኮንዲሽን ፎር ወርክ ደን ቱ ቢ ዜሮ። ለምሳሌ እቺ ልጅ ግድግዳውን እንደመወልወል ፑሽ እያደረገችው ነው፣ ግን ኖ ወርክ ኢዝ ደን ኦን ዘ ወል ነው። ለምን ብትሉ አፕላይድ እያደረገች ነው ፎርስ ኦፍ ኮርስ፣ ነገር ግን አፕላይ የተደረገበት ያለው ኦብጀክት ወይም ደግሞ ግድግዳው ሙቭ እያደረገ አይደለም። ሶ ኦብጀክቱ ሙቭ የሚያደርግ ከሆነ ወርክ ደን ምንድነው? ዜሮ ነው ማለት ነው። ሁለተኛ ሴናሪዮ ወርክ ደን ዜሮ ነው የምንልበት አፕላይ የተደረገው ፎርስ ከኦብጀክቱ እንቅስቃሴ ጋራ ምን መሆን አለበት? ፓራላል መሆን አለበት። ፓራላል ኤንድ in the same direction or in opposite the same direction ሊሆን ይችላል፣ ኦፖዚት ዳይሬክሽን ሊሆን ይችላል። ነገር ግን it has to be parallel ማለት ነው። ፓራላል መሆን አለበት። ለምሳሌ ይሄ ሰውዬ ከሆነ ቦታ አንስቶ ይሄን ቦክስ ካርቶን ቦክስ ሙቭ እያደረገ ነው የሆነ ቦታ ያ። ስለዚህ እንደምታዩት ሙቭ አድርጎ የሆነ ቦታ ላይ ለማስቀመጥ ያሰበውን ቦክስ አፕላይድ የተደረገው ፎርስ አፕዋርድ ነው። ኦብጀክቱ ደግሞ ሙቭ እያደረገ ያለ ምንድነው? ኢን ሆሪዞንታል ራይት ዳይሬክሽን ነው። ስለዚህ ምንድነው 90 ዲግሪ ሰርቷል። አፕላይድ የተደረገው ፎርስ እና የኦብጀክቱ እንቅስቃሴ 90 ዲግሪ ሰርቷል። ስለዚህ the applied force direction is different from the direction of displacement። እዚህ ጋር ሁለተኛው ሰናሪዮም ጋር ፕላንተር ወርክ ደኑ ዜሮ ነው ማለት ወርክ ደኑ ዜሮ ነው። ስለዚህ ራይት ዘ ኮንዲሽን ወርክ ደን ቱ ቢ ዜሮ በሁለት ምክንያቶች ወርክ ደን ዜሮ ሊሆን ይችላል። አንደኛው አፕላይ የተደረገው ፎርስ ከዳይሬክሽን ኦፍ ዲስፕሌስመንት ጋራ ዲፈር ሲሆን፣ ሁለተኛው ደግሞ ኢቭን ኢፍ አፕላይድ ፎርስ አፕላይድ ብናደርግ አንድ ኦብጀክት ላይ አፕላይ የተደረገበት ኦብጀክት ሙቭ ማያደርግ ከሆነ ዲስፕሌስመንቱ ዜሮ ከሆነ ከኢኒሻል ፖይንቱ ወርካችን ምንድነው ዜሮ እንላለን፣ ወይም ደግሞ ኖ ወርክ ደን ኢዝ ደን እንላለን ማለት ነው። ደን እንላለን። ስለዚህ ይሄ ነው ማለት ነው። ሌላው ኢነርጂ ስንል ብዙ አይነት ኢነርጂዎች አሉ። እሱም ከማየታችን በፊት ስለ ኢነርጂ የተወሰነ ነገር። ኢነርጂ ማለት ኃይል፣ ወርክ ስራ፣ ፓወር ጉልበት ለምን የምንለው እዚህ ኃይል ምንድን ነው ወይም ደግሞ ኢነርጂ ምንድን ነው ስንል ኢነርጂ ማለት አቢሊቲ ቱ ዱ ወርክ ወይም ደግሞ the capacity to do work ነው። ability to do work ወይም the capacity to do work ማለት ነው። እዚህ ኢነርጂ ማለት ስካላር ኳንቲቲ ነው። ዩኒቱ ጁል ነው። similar to that of work። ብዙ አይነት ኢነርጂዎች አሉ። just common የሆኑ ቤዚክ የሆኑ ኢነርጂዎች እናያለን። የኢነርጂ አይነቶች እናያለን። መጀመሪያ ካይኔቲክ ኢነርጂ ነው። ካይኔቲክ ኢነርጂ ማለት the energy that possessed due to motion። አንድ ኦብጀክት በሞሽኑ ምክንያት ጌን የሚያደርገው የኢነርጂ አይነት ነው። ኤነርጂ አይነት ነው። ካይኔቲክ ኢነርጂ ማለት the form of energy that possessed by an object due to its motion ማለት ነው። ለምሳሌ የሆነን ኳስ ኪክ ብናደርግ ያ ኳስ ጌን እያደረገ ያለው ኢነርጂ ምንድነው? ካይኔቲክ ኢነርጂ ነው። ኦር ሙቭ እያደረገ ያለ ካር እንደሞም የተወረወረ ድንጋይ ኤክሰርሳይዝ የሚያደርጉት ወይም ደግሞ ፕሮሰስ የሚያደርጉት ኤነርጂ አይነት ምንድነው? ካይኔቲክ ኢነርጂ ነው። ካይኔቲክ ኢነርጂ ኢን ሾርት ኤነርጂ that possessed due to motion ነው። እንጂ ካይኔቲክ ኢነርጂ has its own formula 1/2 mv square ነው። so mass m is the mass, v is the velocity, so kinetic energy of an object depends on mass and speed። ይሄ ደግሞ ኤክሰርሳይዝ 1.2 ጋር ያለች ጥያቄ አንድ ጥያቄ ሰራላችኋለሁ። for fixed mass if speed of the ball is double ቢሆን kinetic energy ምን ይሆናል ነው። kinetic energy ማለት 1/2 mv square ነው። ስለዚህ the new kinetic energy if the velocity of the ball is double ከሆነ ምን ይሆናል ነው። ስለዚህ 1/2 m 2v1 ስኩዌር ይሆናል እንደምታዩት ማለት ዳብል ብናደርገው ቬሎሲቲው። ስለዚህ the new kinetic energy will be 1/2 m 4 ያ 2 ስኩዌር 4 ስለሆነ v1 ስኩዌር ይሆናል ማለት። ስለዚህ the new kinetic energy that we get when we double the speed of the ball is 4 1/2 m v1
ስኩዌር ይሆናል ማለት ነው። ስለዚህ ካይኔቲክ ኤነርጂ 4 ታይምስ the old kinetic energy ስለዚህ በአራት እጥፍ ይጨምራል ማለት 4 ታይምስ ይጨምራል ማለት 4 ታይምስ ማለት ነው። ስፒዱን ዳብል ባደረግነው ቁጥር ዳብል በሆነ ቁጥር ካይኔቲክ ኤነርጂያችን 4 ታይምስ ይሆናል። 4 ታይምስ ይሆናል። ነጥብ አንድ ላይ ሶስተኛ ጥያቄ how fast 1 kilogram ball move in order to have the kinetic energy of 50 ጁል አንድ ኪሎ ግራም ኳስ it moves with a kinetic energy of 50 joule what will be its speed ማለት ነው what will be its velocity ስለዚህ kinetic energy ማለት 1/2 mv ስኩዌር ስለዚህ kinetic energy ስንት ነው 50 ጁል አይደል ስለዚህ 1/2 1 ኪሎግራም ታይምስ v ስኩዌር because ጊቭናችን ማሱ 1 ኪሎግራም ካይኔቲክ ኤነርጂያችን ደግሞ 50 ጁል 50 ጁል ሲምፕል ጥያቄ ስለዚህ 50 ባዛ በሁለት ገለበጥ ማለት ነው ስለዚህ 1 ታይምስ v ስኩዌር ስለዚህ v ስኩዌራችን ስንት ይሆናል 100 ሜትር per second ስለዚህ v equal to square root of 100 ይሆናል ማለት ነው square root of 100 square root ማጣት ይሆናል ማለት ነው square root ማጣት ቀጣይ ደግሞ ስለምን እናያለን ማለት ነው ስለ ፖቴንሻል ኤነርጂ እናያለን ማለት ነው ፖቴንሻል ኤነርጂ also one type of energy ነው which is stored energy in an object that possessed due to the position or the configuration or changing the shape of the body ማለት ነው ስለዚህ ፖቴንሻል ኤነርጂ ማለት ፕሮሰስ የምናደርገው አንድ ኦብጀክት ፕሮሰስ የሚያደርገው ኤነርጂ አይነት ነው ሼፑን ቼንጅ በማድረጉ ወይም ደግሞ በፖዚሽኑ ምክንያት አንድ ኦብጀክት ፕሮሰስ የሚያደርገው ኤነርጂ አይነት ማለት ፖቴንሻል ኤነርጂ ይባላል ለምሳሌ አሁን በፖዚሽኑ ምክንያት አንድ ቦክስ ካለበት ፖዚሽን ቱ ሰም ሃይት ከፍ ብናደርገው ይሄ ኦብጀክት ምን ፕሮሰስ እያደረገ ነው ፖቴንሻል ኤነርጂ ፕሮሰስ እያደረገ ነው due to its position በተመሳሳይ መልኩ ደግሞ ኢላስቲክ የሆኑ ቦዲዎችን ስትሬች ኦር ኮምፕረስ በመናደርግበት ጊዜ ኦብጀክቶቹ ምን እየፕሮሰስ እያደረጉ ነው ፖቴንሻል ኢላስቲክ ፖቴንሻል ኤነርጂ ፕሮሰስ እያደረጉ ነው ማለት ነው ያደረጉ ስለዚህ ፖቴንሻል ኤነርጂ ማለት which is a stored energy or a form of energy that processed due to the position of an object or changing the shape of an object ነው ማለት ነው ቤዚካሊ two type of potential ኤነርጂዎች አሉ ብዙ አይነት ፖቴንሻል ኤነርጂዎች አሉ ግን ቤዚካሊ ሁለት አይነት ፖቴንሻል ኤነርጂዎች አሉ የመጀመሪያው gravitational potential energy ሁለተኛ ደግሞ elastic potential energy gravitational potential energy የምንለው the energy that possessed due to the vertical position of an object possess የሚደረግ ኤነርጂ አይነት ነው elastic potential energy ደግሞ የምንለው due to the deformation of elastic object ስለዚህ gravitational potential energy the energy of an object that held in a vertical position due to the force of gravity working to pull it down to pull it down ስለዚህ gravitational potential energy depends on height and mass of an object which has the common formula mgh elastic potential energy is the potential energy stored as the result of deformation of elastic object which is ሳሌ ስፕሪንግን ስትሬች ኦር ኮምፕረስ የምናደርግበት ጊዜ ስፕሪንጉ ፕሮሰስ የሚያደርገው ኤነርጂ አይነት ኢላስቲክ ፖቴንሻል ኤነርጂ ይባላል ማለት ነው so the formula that's common for all of us common የሆነ ፎርሙላ አለ እሱ ምንድነው 1/2 k ምንድናት ስፕሪንግ ኮንስታንት ታይምስ x ምንድነው ኤክስቴንሽን ኦፍ ኮምፕሬሽን ማለት ምን ያክል ኮምፕረሱናል ወይም ደግሞ ስትሬቹናል ስፕሪንጉ so x is take as displacement not displacement of extension on ወይም ደግሞ length of extension ወይም ደግሞ compression ማለት ምን ያክል ኮምፕረስ ሆኗል ወይም ደግሞ ምን ያክል ኤክስቴንድድ ሆኗል ይሄን የሚያሳየና ደግሞ ምን ስፕሪንግ ኮንስታንት ናት ኤክሰርሳይዝ 4.4 ላይ መጀመሪያው ጥያቄ ጊቭን እናውጣ ጊቭናችን ማሽን ሊፍትስ
100 ኪሎግራም ኦፍ ስቶን ሊፍት የሚያደርገው 100። ስለዚህ ማሳችን ስንት ነው? 100 ኪሎግራም ነው። ምን ያክል ነው ሊፍት ያደረገው ስንል እቻችን ስንት ነው? 5 ሜትር። ታይማችን ስንት ነው? 2 ሰከንድ ነው ማለት 2 ሰከንድ ነው ማለት። ስለዚህ calculate the power of the machine that developed ማለት ነው። ስለዚህ ፓወር ማለት ነው ወርክ ኦቨር ታይም ነው። ፓወር ማለት ኢነርጂ ኦቨር ታይም ነው ብለን አይተናል ከዚህ በፊት ማለት ነው። ስለዚህ ምን አይነት ኢነርጂ ነው ፐርፎርም እየተደረገ ያለው በዚህ ማሽን ስንል ግራቪቴሽናል ፖቴንሻል ኢነርጂ ነው። ግራቪቴሽናል ፖቴንሻል ኢነርጂ ደግሞ ማለት ነው ኤምጂ ኤች ነው ማለት ነው። ስለዚህ መጀመሪያ ግራቪቴሽናል ፖቴንሻል ኢነርጂ ነው ማለት የምንፈልገው። ስለዚህ ማሳችን ስንት ነው? 100 ኪሎግራም። ግራቪቲ ነው 10 ሜትር ፐር ሰከንድ ስኩዌር። ስለዚህ 10 ሜትር ፐር ሰከንድ ስኩዌር ባዛ ሀይታችን ስንት ነው? 5 ሜትር። ስለዚህ ስንት ይሆናል? 1000 ኪሎግራም ሜትር ፐር ሰከንድ ስኩዌር ሲባዛ በ5 ሜትር ማለት ነው። ስለዚህ 5000 ጁል እናገኛለን ማለት ነው። ግራቪቴሽናል ፖቴንሻል ኢነርጂያችን ማለት ነው። ስለዚህ ፓወር ማለት ነው ኢነርጂ ኦቨር ታይም ነው ብለናል። ስለዚህ ምን አይነት ኢነርጂ ነው ያለን? ግራቪቴሽናል ፖቴንሻል ኢነርጂ ነው። ስለዚህ ግራቪቴሽናል ፖቴንሻል ኢነርጂ ኦቨር ቲ እናደርጋለን ማለት ነው። ስለዚህ ግራቪቴሽናል ፖቴንሻል ኢነርጂያችን ስንት ነው? 5000 ጁል ነው። ስለዚህ ሲካፈል 2 ሰከንድ 2500 ጁል ፐር ሰከንድ will be the power that developed by machine ይሆናል ማለት ነው። ማሽን ይሆናል። ስለዚህ የዛሬ ቪዲዮአችን ይሄን ይመስላል። ኮሜንት ካላችሁ ወይም ጥያቄ ካላችሁ እዚህኛው ዩኒት ተሰራልን የምትሉት ነገር ካለ መጻፍ ትችላላችሁ። ይሄን ይመስላል ማለት ነው። ኤፕላስ አስጠኞች ስልክ ቁጥራችን ቴሌግራም እና ቲክቶካችን ስላይዱ ጋር ታገኙታላችሁ። ስልክ መደወል የምትፈልጉ ስልካችን ደውሉ። እንዲሁም ቲክቶክ እና የዩቲዩብ ቻናላችንን እንዲሁም ቴሌግራም ቻናላችንን ጆይን በማድረግ ቤተሰብ የሆኑ በቀጣይ ሳብጀክት ሪሌትድ የሆኑ እንደናንተ ተማሪዎች ኤሌመንታሪ እንዲሁም ሰም ቤዚክ ኮንሴፕት ያዛሉ ብለን የምናስባቸውን ከየሳብጀክቶቹ ዩኒቶችን ሴሌክት በማድረግ ቀለል ባለ መልኩ ለእናንተ የምናደርስ ይሆናል። በተጨማሪ ለዩኒቨርሲቲ ተማሪዎች ምሩቃን በቅርቡ የተመረቃችሁ ስኮላርሺፕ መረጃዎችን በቀጣይ የምንሰራ ይሆናል ማለት ነው። ለማስተርስ ባችለር ዲግሪ እንዲሁም ለፒኤችዲ ፎከሲንግ ኦን ኢሮፕ ስኮላርሺፕ በማድረግ ወደ እናንተ የምናደርስ ይሆናል። ቻናላችን አዲስ እንደመሆኑ ፎሎ፣ ሰብስክራይብ፣ ፎሎ እና ሼር እንዲሁም ፎሎ፣ ሼር ኤንድ ላይክ በማድረግ ተባበሩን እንላለን። እናመሰግናለን። ሰላም ሁኑ።